በአማራ ክልል የአብይ አህመድ አገዛዝ በሚሊሻና በአድማ ብተና አሰልጥኖ ለውጊያ ስምሪት ከሚልካቸው 90% የሚሆኑት ፋኖን እየተቀላቀሉ መሆኑን አንድ የክልሉ መንግስት ሰነድ አመለከተ። ካለፈው ወር መጨረሻ አንስቶ በአማራ ክልል ለአድማ ብተናም ሆነ ለመከላከያ ሰራዊት ምልመላ መቆሙም ታውቋል። በተለያዩ ወታደራዊ ማሰልጠኛ ካምፖች በስልጠና ላይ የሚገኙ የአማራ ተወላጆች ላይም ክትትል እየተደረገ እንደሆነ ነው ለአንከር ሚዲያ በደረሰ መረጃ ላይ ተመለከተው። የአብይ አህመድ አገዛዝ በአማራ ክልል መከላከያ ሰራዊቱ የጸጥታውን ኃላፊነት ለክልሉ መንግስት አስረክቦ ወደ መደበኛ ካምፕ ይገባል በሚል እንቅስቃሴ በጀመረበት በዚህን ወቅት የሚሊሻና አድማ ብተና ሰራዊቱ በከፍተኛ ቁጥር ፋኖን በመቀላቀል ላይ መሆኑ እየተገለጸ ነው። ሰሞኑን በስልጠና ላይ ያሉ ከ800 በላይ የአድማ በታኝ ምልምል ወታደሮች ወደ የቤተሰቦቻቸው እንዲበተኑ መደረጋቸው የአብይ አህመድ አገዛዝ ከፍተኛ ጣብቂኝ ውስጥ መግባቱን የሚያመለክት ነው ተብሏል። በሌላ ዜና የአማራ ክልል የቀድሞ ፖሊስ ኮሚሽነር ደስዬ ደጀን ከአቶ አረጋ ከበደ ጋር በተደረገ ስብሰባ ላይ ረግጠው መውጣታቸው ከስልጣን ለመነሳታቸው ምክንያት እንደሆነ እየተነገረ ነው። በክልሉ ያለው የጸጥታ አመራሮች ውዝግብ አሁንም እንደቀጠለ ነው። የኮሚሽነር ደስዬ ስብሰባ ረግጦ መውጣትን ተከትሎ ከመንግስት የተሰጣቸው ንብረቶች በሙሉ የተነጠቁ ሲሆን ጥቅማ ጥቅሞቻቸውም ተቋርጠዋል። የፖለቲካ እስረኞች ከባህር ዳር ወደ አዲስ አበባ እንዲዛወሩ እየተደረገ መሆኑ፣ ሌሎች እስረኞችም ወደ ዳንግላ እንዲወሰዱ መወሰኑ ምናልባትም በባህር ዳር ያለው የጸጥታ ሁኔታ ችግር ውስጥ ሳይገባ እንደማይቀር ነው ለመረዳት የተቻለው። ይህ በእንዲህ እንዳለ ባለፈው በጎርጎራ በደረሰው የሄሊኮፕተር አደጋ የተጎዳው የፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘሁ ተሻገር ለከፍተኛ ሕክምና ከሀገር ውጪ ሊወሰድ እንደሆነም ለአንከር ሚዲያ በደረሰ መረጃ ላይ ተመልክቷል። የዘውትር ተሳታፊያችን ዝርዝር ዘገባ አለው። የአማራ ክልል የመንግስት ከፍተኛ ባለስልጣኖች በተደጋጋሚ ጊዜ ስብሰባ እያደረጉ ነው። በክልሉ ፕሬዝዳንት በአቶ አረጋ ከበደና በኮሚሽነር ደስዬ ደጀን መካከል ስብሰባ ተቀምጠው አለመግባባቶች ተፈጥረው ስብሰባ ረግጠው እንደወጡ ነው የደረሰኝ መረጃ የሚያመላክተው። ደስዬ ደጀኔና አረጋ ከበደ የተጣሉበት ዋነኛ ምክንያት በጸጥታው ጉዳይ ላይ አጠቃላይ ውይይት በሚደረግበት ሰዓት ተገምግመው እነዚህ ሰዎች በአግባቡ ስራቸውን አልሰሩምና ከስልጣን መወገድ አለባቸው የተባሉትንና አንደኛው እነዚህ ወገዱ ሲል አንደኛው እነዚህ በታታሪነት የሚሰሩ ናቸው ለኛ እየሰሩ ስለሆነ በሚል አለመግባባቶች ተፈጥረው ወዲያውኑ ደስዬ ደጀኔ ስብሰባውን ረግጠው ወጥተዋል። ስብሰባውን ረግጠው ከወጡ በኋላ ግን በአንድ ቀን ጉዳዩ ሳይጣራ ሙሉ መንግስት ሊሰጣቸው የሚችለውን የትራንስፖርት አገልግሎት፣ የቤት አገልግሎት፣ የጥበቃ አገልግሎቶችን አጠቃላይ መንግስት ያቀርበላቸው የነበሩትን ሁሉም አገልግሎት በሙሉ ቀምቶ ባዶ እጃቸውን እንዳስቀራቸው ነው የደረሰኝ መረጃ የሚያመላክተው። ይህ በእንዲህ እንዳለ በአማራ ክልል ለሁለት ዓመታት በጦርነት ላይ የቆየው የመከላከያ ሰራዊት ከአማራ ክልል ሊወጣ ነው በሚልና ክልሉ የጸጥታ አስከባሪዎች ሊሰጠን እንወጣለን በማለት ከፍተኛ የፕሮፓጋንዳ ስራ እየተሰራ በመሆኑና መንግስት በጥበቃ የሚፈልጋቸውን እስረኞችን በተለይ በአጠቃላይ በአማራ ክልልና 15 የመንግስት እስር ቤቶች አሉ። ከነዚህ እስር ቤቶች ላይ በከፍተኛ ደረጃ ይፈልጋሉ። ፖለቲካሊ ቢወጡ ህዝቡን ቀስቅሰው የህዝብ አመጽ ሊያስነሳው ይችላሉ ያላቸውን እስረኞችን በሙሉ በጥብቅ ጥበቃ አድርገው ወደ አዲስ አበባ በማምጣት ቀሪዎቹን ደግሞ በተለይ በዋናነት የዳንግላ ማረሚያ ቤት፣ ደብረታቦር ማረሚያ ቤት፣ ወልዲያ ማረሚያ ቤት፣ አዲስ ዘመን ማረሚያ ቤትና ጭልጋ ማረሚያ ቤትን በጥብቅ ጥበቃ ስር እንዲቆዩ ለማድረግ ከፍተኛ የጥበቃ ኃይሎችን እንደመደበ ነው መረጃዎች እየደረሱኝ። በአማራ ክልል የሚገኙ አጠቃላይ የፋኖ ኃይሎች እንቅስቃሴ እያደረጉ ወደ ከተሞች እየጠጉ በመሆኑ ማረሚያ ቤቶቹን ገብተው ጥቃት በመሰንዘር እስረኞችን በሙሉ አውጥተው የተጨማሪ ኃይሎች ያገኛሉ በሚል እሳቤ ነው ይሄ ጥበቃ እንዲጠናከር የፈለገው። ሌላው የብልጽግና መንግስት ከ800 በላይ የሚሆኑ በግዳጅ ተይዘው ለውትድርና ማሰልጠኛ ጣቢያ ስልጠና ሲወስዱ የነበሩ ከ835 በላይ የሚሆኑ የአማራ ወጣቶች ከዚህ በፊት በተደረገው ጥናት አሰልጥነን ወደ ወታደራዊ የውጊያ ቀጠናዎች ካሰማራናቸው የአማራ ተወላጆች ውስጥ ከ90% በላይ የሚሆኑት ትጥቃቸውን ይዘው ስልጠናቸውን ጨርሰው ወደ ውጊያ ቀጠና ከሄዱ በኋላ ከፋኖ ኃይሎች ጋር እየተቀላቀሉ መልሰው እኛን እየወጉን ነው በማለት ከላይ በመጣ ትዕዛዝ ስለሆነ እናንተ ወደ ቤተሰቦቻችሁ
ባዶ እጃችሁን ትሄዳላችሁ ብለው ከመከላከያ ማሰልጠኛ ተቋማት እያስወጡ ወደ ቤተሰቦቻቸው እንደሸኟቸውና ይህን ተከትሎ በተለይ የጋምቤላ፣ የቤንሻንጉል፣ የኦሮሚያ እንዲሁም የሶማሌ ክልል ተወላጆች በአማራ ክልል በተደረገው ጦርነት የበለጠ የመቆየት እድል አላቸው በማለት እነሱን በመለየት የአማራ ክልልን ብቻ አስወጥተው አባረው እነዚህኛዎቹን ግን በስልጠና አስጨርሰው ትጥቃቸው ወደ አማራ ክልል ሊያሰማሯቸው እንደሆነ የደረሰኝ መረጃ ያመላክታል። በሌላ በኩል ዛሬ ዘግይቶ የደረሰን ዜና በጎርጎራ ከተማ ከ3 ቀን በፊት የባለስልጣናትን ይዛ ጎርጎራ ሪዞርት አካባቢ ለማረፍ 2 እና 3 ደቂቃ ሲቀራት የነበረች አውሮፕላን መንግስት እንዳለው ከዛፍ ጋር ተጋጭታ ቴክኒካል ችግር ገጥሟት ነው የሚሉት። ፋኖዎች ደግሞ እንዳሉት እኛ መተን በአርፒጂ መተን ነው የወደቀችውና በስሩ የሚገኙ የመንግስት ባለስልጣናትን ይዛ ስትንቀሳቀስ የነበረችን ሄሊኮፕተር ውስጥ መንግስት ቴክኒካል ችግር ደርሶባት ነገር ግን ምንም የተጎዳ ኃይል የለም በማለት በሚቀጥለው ቀን ከፌደራል የሄደ የጋዜጠኞች ቡድን አባል ህይወቱ እንዳለፈ ራሱ መንግስት በገደምዳሜ የነገረን ቢሆንም ዛሬ ደግሞ የደረሰን መረጃ በስሩ የመንግስት ባለስልጣናት ከፍተኛ ጉዳት ደርሶባቸው አዲስ አበባ ሳር ቤት አካባቢ የሚገኘው ቫቲካን ኤምባሲ አካባቢ የሚገኘው ሲልክ ሮድ ሆስፒታል ውስጥ ሕክምና እየተደረገላቸው እንደሆነ ነው የደረሰኝ መረጃ የሚያመላክተው። እንግዲህ ከጋዜጠኛ ውጪ 2 የቪአይፒ አጃቢዎች ወዲያውኑ ህይወታቸው ያለፈ ቢሆንም ነገር ግን እነዚህ ከቁጥር ስማቸው ያልተጠቀሱ የቪአይፒ 2 አጃቢዎች ወዲያውኑ ህይወታቸው ያለፈ እንደሆነ እና በአጠቃላይ እስካሁን ድረስ በሄሊኮፕተሯ አደጋ የሞቱትን የሰው ቁጥር 3 እንደደረሱ ነው ከውስጥ አዋቂ ምንጮቻችን የደረሰኝ መረጃ የሚያመላክተው። በአዲስ አበባ በዚህ በሲልክ ሮድ ሆስፒታል ውስጥ የፌዴሬሽን ምክር ቤት አፈጉባኤ የሆኑት አቶ አገኘሁ ተሻገር የጭንቅላት አደጋ ወይንም በሙያተኞች አገላለጥ ትራውማቲክ ብሬን ኢንጁሪ የሚባለው ቁስለት ስለደረሰባቸውና ሲልክ ሮድ ሆስፒታል ያሉ ሐኪሞች ከፍተኛ ርብርብ እያደረጉላቸው ቢሆንም ነገር ግን ቀዶ ጥገና ማድረግ ስለማንችል ወደ ዱባይ ሂዶ እንዲታከም በማለት ወደ ዱባይ ወስደው ለማሳከም ጥረት እያደረጉ እንደሚገኙና ሰውየው ከደረሰበት ጉዳት የተነሳ በድምጽም ይሁን በሌላ በማንኛውም አይነት ነገር የሚቀርብለትን ነገር ምላሽ የማይሰጥና ማስታወስ የማይችልና የጭንቅላት ቀዶ ሕክምና እንዲደረግለት እንደሆነና ይሄንም ለመከታተል ወደ ዱባይ ለመሄድ በቪአይፒ አውሮፕላን ወደ ዱባይ ወስዶ ሕክምና ለማድረግ እንቅስቃሴ እየተደረገ እንደሆነ በመንግስት በኩል የደረሰኝ መረጃ ያመላክታል። አሁን ዘግይቶ በደረሰን ዜና በአማራ ክልል በኮማንድ ፖስት ላለፉት 2 ዓመታት እስከ ወረዳ ድረስ በመዝለቅ የፖለቲካ ስራ እየሰራ የዘለቀው የመከላከያ ሰራዊት ለሲቪሉ አስረክቦ ወደ ካምፑ እንዲገባ እየተደረገ መሆኑ ታወቀ። ማምሻውን በደረሰን መረጃ በአማራ ክልል ርዕሰ መዲና ባህር ዳር በክፍለ ከተሞች ጭምር መዋቅር ዘርግቶ ሲንቀሳቀስ የነበረው የመከላከያ ኮማንድ ፖስት ወደ መኮድ ተጠቃሎ እንዲገባ በመደረግ ላይ ነው። ሲቪሉ አስተዳደር ሙሉ በሙሉ አቅም ባልፈጠረበትና ከፍተኛ ውዝግብ በጸጥታ አመራሩ መሃል ባለበት በዚህ ወቅት መከላከያ ኃይሉ መዋቅሩን እያነሳ ለሲቪል አስተዳደሩ በማስረከብ ወደ ካምፕ መግባቱ ከፍተኛ ክፍተት ይፈጥራል በሚል የፖለቲካ አመራሩ ለፌዴራል መንግስቱ ስጋቱን መግለጹም እየተነገረ ነው። በነገው ዕለት ተጠቃሎ መከላከያ ኃይሉ ከሲቪል መዋቅሩ በመነሳት ወደ የካምፑ እንደሚገባ ነው በደረሰን መረጃ ላይ ተመለከተው። ይህ በእንዲህ እንዳለ በሰሜን ሸዋ ኢፍራታና ግድም ወረዳ ሸዋሮቢት ሰሞኑን ያገዛዙ ምሽጎች ተሰባብረው ከፍተኛ ቁጥር ያለው ሰራዊት መደምሰሱ ታወቀ። ከቅርብ ጊዜ ወዲህ እንዲህ አይነት ኪሳራ በአገዛዙ ላይ ሲደርስ የትላንትናው ከፍተኛ እንደሆነ ነው ለማወቅ የተቻለው። በአማራ ፋኖ የሰሜን ሸዋ ጠቅላይ ግዛት እዝ ካለፉት 3 ቀናት ወዲህ በተለያዩ የሰሜን ሸዋ ቀጠናዎች በርካታ ውጊያዎችን ማድረጉን አስታውቋል። መስመራዊ መኮንኖች ጭምር የተገደሉባቸው ውጊያዎች መሆናቸው በአገዛዙ ሰራዊት ላይ የደረሰው ኪሳራ ከፍተኛ መሆኑን የሚያሳይ ነው ይላል የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ህዝብ ግንኙነት ኃላፊ ሻለቃ አበበ ሙላት። ስለ ሸዋሮቢቱ እንዲሁም ሰሞኑን ስለተደረጉት ውጊያዎች ባጭሩ ማብራሪያ ይሰጠናል። እንግዲህ በሸዋ ላይ ሸዋ ጠቅላይ ግዛት ተቆጣጥሮ በሚያስተዳድራቸው ቀጠናዎች ዙሪያ በጣም በርካታ ተጋድሎች እያደረግን ነው። ከነዚህ ተጋድሎችም በተለይ በሰሞኑ መራቤቴ አውራጃ እንደዚሁ በልበሊት እና ሌሎች በተለያዩ አካባቢዎች እዛ በጣም ትልቅ ንቅንቅ እየተደረገ ያለበት ሁኔታ ነው ያለ። በጠላትም ላይ ትልቅ ኪሳራ የደረሰ ነው። በባለፈው እንኳን ማስታወስ ብንችል የጠላት መስመራዊ መኮንን ሞቶ ወይም ተደምስሶ ውሎውን አውሏል። ለዛው ከፍተኛ የሆነ ስርዓቱ
አገልጋይ የመስመራዊ የጦር መኮንኖችም ጭምር የተደመሰሱበት አውደ ውጊያዎች በመራቤቴ አውራጃ ላይ ተደርጓል። እንደዚሁም በመንዝ ላሎ ሞላሊ ወደ ወገሬ እንቅስቃሴ በሚያደርግበት ሰዓት ጠላት እንዳይንቀሳቀስና ወደኋላ ወደ ጉድጓዱ እንዲመለስ የተደረገበት ሁኔታ ነው ያለ። ሌላው በዚህ በሞጃና ወደራ ተጉለት አካባቢ ሞጃና ወደራ ሳሲት ቀጠና ላይ እንደዚሁ ጠላት ተላ ድንጋይ ተንቀሳቅሶ ወደ ሳሲት ለመቆጣጠር እንቅስቃሴ አድርጎ ነበር። በአባት አርበኛውና በመደበኛ ጦር የአጼ ዳዊት ለጦር ሻለቃ 3 ሻለቆች እዛ አካባቢ ነው ያሉት። በዚህ ላይ ከፍተኛ የሆነ ትንቅንቅ በማድረግ ጠላት ወደ ኋላ ተመልሶ ወደ ጉድጓዱ እንዲገባ ተደርጓል። ሌላው እንግዲህ በዛሬው ዕለት የተደረገ አውደ ውጊያ ነው። በአይነቱ ለየት ያለ በተጠና ዝግጅት የተሳካ ኦፕሬሽን የተካሄደበት ትልቅ ድል ነው። እንግዲህ የአማራ ፋኖ ሸዋ ጠቅላይ ግዛት ዕዝ ተቆጣጥሮ በሚያስተዳድራቸው ቦታዎች ላይ ጠላት እንቅስቃሴ ሲያደርግ ቅስሙን እየተሰበረ እንኳን አይደለም የተቆጣጠርናቸውን ቦታዎች ሊይዝ ቀርቶ እንደ ድመት የተሸጎጠባቸውን ከአንድ ወረዳ ላይ አንድ ቀበሌ ወይም 2 ቀበሌ ነው የያዘው። እንደ ድመት የተሸጎጠባቸውን እነዚህን ቀበሌዎች እንግዲህ በፍራቻ በስጋት ነው የሚኖርባቸው። ስለዚህ በዚህ ልክ ነው ያለው። ሌላው እንግዲህ ሸዋ ጠቅላይ ግዛት ላይ ያለው የጠላት ኃይል እንግዲህ ዙሪያውን በከባድ ፍርሃት ላይ በከባድ ጭንቀት ላይ ይገኛል። እንግዲህ በአርበኛ መከታው ማሙ የሚመራው የአማራ ፋኖ ሸዋ ጠቅላይ ግዛት ዕዝ በከፍተኛ የሆነ ትንቅንቅ ላይ ነው። በተለይ በሁለት ኮሮች ተደራጅቶ ያለው እንግዲህ እኛ አንጨምርም አንቀንስም። በእርግጥ ከፍተኛ የሆነ የኃይል ግንባታ ላይ ነን። ሌላ እንደዚሁ ተመሳሳይ ኮር በቅርብ ይፋ እናደርጋለን። ለጊዜው ግን ሁለቱ ኮሮች በስሩ ያሉ ክፍለ ጦሮችን በማቀናጀት ከፍተኛ የሆነ ትንቅንቅ እያደረጉ ነው ያሉት። የአፄ አምደ ጽዮን ኮር ራምቦ ክፍለ ጦር በዛሬው ዕለት ከፍተኛ የሆነ ትንቅንቅ አድርጓል። እንግዲህ የኮሩ ቃኝ አባላትና የራምቦ ክፍለ ጦር አባላት በበላይነት ተሳትፈውበታል። ይህን የተሳተፉበት አውደ ውጊያ እንግዲህ የአብይ አህመድ ወንበር አስጠባቂ ስብስብ እንግዲህ በተለያየ ቦታ ላይ ምሽግ ሰርቶ ከፍተኛ የሆነ ትንቅንቅ እያደረገ ነበረ። ያም በተሳካ ሁኔታ ምሽጉ ተሰብሮ ኦፕሬሽኑ ተፈጽሟል ማለት ነው። ዛሬ እንግዲህ ሰኔ 13 ቀን 2017 ዓ.ም ከንጋቱ 11 ሰዓት ጀምሮ እንግዲህ በይፋት ቀጠና በቀወት ወረዳ ሸዋሮቢት ከተማ 08 ቀበሌ ልዩ ስሟ ዋንዛ የምትባል ቦታና እንደዚሁም በፌዴራል ማረሚያ ቤት አካባቢ ሰፍሮ በነበረው የመከላከያ ሰራዊት አባላት ላይ እንግዲህ በካምፑ ላይ ነው ጥቃት የተደረገው። እንግዲህ በዚህ አካባቢ ላይ በጣም በርካታ ጩኸቶች ነበሩ። ከሌሊቱ 11 ሰዓት ጀምሮ ድረሱልኝ የኦታ ጩኸቶች ነበሩ። እንግዲህ በዚህ ምሽግ ወይም ሰበራ ላይ በዚህ ጥቃት ላይ 5 የጠላት ምሽጎች ከ5 በላይ የጠላት ምሽጎች ተደምስሰዋል። እንግዲህ እነዚህ ምሽጎች ቀላል ምሽግ የሚባሉ አይደሉም። መሳይ የቁም ምሽጎች ናቸው። በጣም ከባድ ምሽጎች ናቸው። እነዚህን ምሽጎች ተሰብረዋል። እንግዲህ ጠላትም ከአንድ ሻምበል በላይ ተደምስሶበታል። ከአንድ ሻምበል በላይ የጠላት ኃይል ሙሉ በሙሉ ተደምስሷል። 7 የመከላከያ መስመራዊ መኮንን አመራሮች እስከ ወዲያኛው ተሸኝተዋል። እንግዲህ በሆስፒታል የቁስለኛ ክምችት አርሶ አደሩ ማሳ የሰራዊቱ ወይም የጠላት ሰራዊት አስክሬን ተከምሯል። እንግዲህ በጣም በርካታ የጠላት ሰራዊት አስክሬን ነው በየማሳው የወደቀው። እንግዲህ ይህንን ኦፕሬሽን እንደ አማራ ፋኖ ሸዋ ጠቅላይ ግዛት ዕዝ በአይነቱ ለየት ያለ የተሳካ ኦፕሬሽን የተፈጸመበት ነው። በርካታ ኃይሉን ያጣው የወራሪው ሰራዊት ሌላ ተጨማሪ ኃይል ከከሚሴና ካጣዬ ማምጣቱን ተያይዞታል። እንግዲህ በዚህ በማምጣቱም ምንም ለውጥ አላመጣም። ሙሉ በሙሉ ከመደምሰስ አልዘለለም። እንግዲህ ከመደምሰስ ተረፈውም ኃይል እርስ በርሱ መናበብ ተስኖት እርስ በርሱም የሚዋጋበት አጋጣሚ አይተናል። እንግዲህ በዚህ የተበሳጨው የጠላት ኃይል በርካታ ንጹሃኖችን ደብድቧል። እንግዲህ በተለይ አውራ ጎዳና ከመሆኑ ጋር ተያይዞ የህዝብ ማመላለሻ ባስ መስመር በሚንቀሳቀስበት ሰዓት እንግዲህ እዛ የህዝብ ማመላለሻ ባስ ላይ በመተኮስ አንድ የህዝብ ማመላለሻ ባስ ላይ ያለ ተሳፋሪ ተገድሏል። እንግዲህ በተተኮሰ ጥይት ነው የተገደለው። በዚህ አስደናቂ ኦፕሬሽን ከመቼውም ጊዜ በላይ የጠላት ወራሪ ቡድን ሙትና ቁስለኛ ሲሆን በርካታ ቁሳዊና አካላዊ ኪሳራ አስተናግዷል ማለት ነው። የወገን ኃይል የበላይነት የታየበት ህዝባችን በልጆቹ ዳግም የኮራበት ድል ተመዝግቧል። በዛሬው ዕለት እንግዲህ እንደ ተርብ የሚናደፉት የአማራ ፋኖ ሸዋ ጠቅላይ ግዛት ዕዝ አፄ አምደ ጽዮን ኮር ራምቦ ክፍለ ጦር እንግዲህ ጠላት ላይ እንግዲህ የጠላት ከፍተኛ ማዕረግ ያላቸውን አመራር ሲያጣ 3 የሻለቃ 2 የሻምበልና 1 የመቶ አለቃ አመራሮች እንግዲህ ምክትል መቶ አለቃ ነው ፎቶ መላክ እንችላለን። የጠላት ምክትል መቶ አለቃ አመራሮች
ተገለዋል። እነዚህ ሙሉ በሙሉ ደምስሰናል። 3 የሻምበል 3 የሻለቃ አመራር 2 የሻምበልና 1 የምክትል መቶ አለቃ አመራር በዚህ አውደ ውጊያ ላይ ተደምስሰዋል። በጣም በርካታ ኃይሉን ያጣው። በሌላ በኩል ደግሞ ከተማረከው በርካታ ጥቁር ክላሽ ጋር ተያይዞ በጣም በርካታ ጥቁር ክላሽ ነው የተማረከው። 2 የቡድን መሳሪያ ብሬን 2 ብሬን ተማርኳል። ኤነርጋ በርካታ ኤነርጋ ተተኳሽና ኤነርጋ መሳሪያ ተማርኳል። 1 ስናይፐር ተማርኳል። በተጨማሪ በርካታ የክላሽ እንዲሁም የብሬንና የስናይፐር ተተኳሾች እንዲሁም የብሬን ተተኳሽ ማለት ነው ተማርከዋል። በጣም በሚያሳዝን ሁኔታ በየምሽጉ ላይ በቁም ነው ምሽጉን ማሰው በየምሽጉ ላይ ወድቆ የምታገኘው የመከላከያ ሰራዊት የጠላት ኃይል ማለት ነው። በጣም በሚያሳዝን ሁኔታ አሁን አዲስ ሰልጥነው የመጡም አሉ። ምንም እንደው ያን ያክል ተኩስ ልምድ የሌላቸው ዝም ብሎ እንደው ከየሰፈር እየለቃቀመ ያመጣቸው ነው የሚመስሉት። በጣም በርካታ ኃይሉን ያጣው። በየጫካው የወደቀው ኃይል ለቁጥር እንኳን የሚታክት ለቁጥር የሚያዳግት የጠላት ኃይል ወድቋል። በአማራ ክልል ሰሜን ጎጃም ዞን አንድ የሃይማኖት አባት በአብይ አህመድ ወታደሮች ታፍነው መወሰዳቸውን ተከትሎ ህዝባዊ ቁጣ ሊቀሰቀስ እንደሚችል ተገለጸ። የክብረ ደናግል ናዳ ማርያም አበመኔት ቆሞስ የኔታ ይባቤ በላይ ትላንት አርብ ሰኔ 13 ቀን የመከላከያ ሰራዊት ደንብ ልብስ የለበሱ ናቸው በተባሉ የጸጥታ ኃይሎች ከ300 በላይ ተማሪዎችን ከሚያስተምሩበትና በአስተዳዳሪነት ከሚያገለግሉበት ገዳም ታፍነው በመወሰዳቸው የሚጫና አካባቢው እንዲሁም እስከ ባህር ዳር ድረስ ህዝቡ በከፍተኛ ቁጣ ውስጥ እንደሚገኝ የደረሰን መረጃ ያመለክታል። መምህሩ በየዕለቱ መድኃኒት የሚወስዱባቸው ተደራራቢ ህመም እንዳሉባቸው ነገር ግን መድኃኒቴን እንኳን ሊያዝ እያሏቸው ፋታ ሳይሰጡ አጣድፈው የወሰዷቸው መሆኑን የተረጋገጠ ሲሆን ህዝቡ በአስቸኳይ ካልተለቀቁ ተቃውሞ ለማሰማት በመዘጋጀት ላይ እንደሆነም ተመልክቷል። የአስተዳዳሪው እስር በቀጥታ በጄኔራሎቹ የታዘዘ መሆኑንም ምናልባትም ወደ አዲስ አበባ ሊወሰዱ ስለሚችሉ ህዝቡ ሁኔታውን በንቃት እንዲከታተልም ጥሪ ቀርበዋል። ይህ በእንዲህ እንዳለ መጪው ክረምት ወቅት ለፋኖ ትግል ወሳኝ ምዕራፍ የሚታይበት እንደሆነ ተገለጸ። ክረምቱን ለመጠቀም ብዙ ስራዎችን እየሰራን ነው ሲል የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባል አርበኛ ሳሙኤል ባለድል ለአንከር ሚዲያ በሰጠው ቃለ ምልልስ ገልጿል። የፋኖ ትግል በሁለተኛ ዓመት መግቢያ በሚሆነው መጪው ክረምት ብዙ መስራት አለብን፣ ህዝባችን ለዚህ ዝግጁ እንዲሆንም ጥሪ እናደርጋለን ብለዋል። የሚሊሻና የአድማ ብተና ኃይል እየፈረሰ ነው። ይህ ኃይል ወደ ፋኖ ተጠቃሎ መግባት አለበት። በስልጠናና በተለያዩ ዝግጅቶች የቆየው የአማራ ፋኖ ብሔራዊ ኃይል ሰራዊቱ ለታላቅ ተልዕኮ ተዘጋጅቷል በማለትም አርበኛ ሳሙኤል ገልጿል። በተለይ በጋው መጨረሻ አካባቢ ከነበረው ቀዝቀዝ ያለ ሁኔታ አሁን እየተቀላጠፈና እየሞቀ እየመጣ ያለበት ሁኔታ እንዳለ ይታወቃል። ከዛ በተጨማሪም ደግሞ የአፋባም ከተመሰረተ ጊዜ ጀምሮ በአራቱም ነባር ድርጅቶች በነበሩት አካላት እንዲሁም መዋቅራት በርካታ የስልጠና በኮማንዶ ደረጃ በጎጃም፣ በሸዋ፣ በጎንደር፣ በወሎ እየተጧጧፈ ያለበት ሁኔታ እንዳለ ይታወቃልኝ። እንግዲህ መልክ ያለው ሀገር የሚረከብ ሰራዊት ነው። እንግዲህ ሁሌም ተደጋጋሚ እንደምንለው ሀገር የሚረከብ ሰራዊት ከመስራት አኳያ ስርዓትና ቅርጽ ያለው ወታደራዊ ጠባይን የተላበሰ ሰራዊት ከመስራት አንጻር በጣም በርካታ ስራዎች እየተሰሩ እንዳለ በተደጋጋሚ ምረቃዎች እየቀረቡ ያለበት ሁኔታ አለና ጥሩ መነቃቃቶች፣ ጥሩ እንቅስቃሴዎች እንዳሉ ነው የሚታይ። ከውጊያ አንጻር እንግዲህ ቀጠናዎችን የማስለቀቅና በተለይ ደግሞ ራስፓልቱን የመቆጣጠር ወደ ዋና ዋና ከተሞችም እየዘለቁ እየገቡ የሚፈልገውን ኦፕሬሽን እየሰሩ መውጣት አይነት እንቅስቃሴዎች በጠንካራው አለ። እንግዲህ ብዙ ቦታዎች እንደሚታየው ከወሎም ከጎንደርም ሸዋም ደብረ ብርሃን ዙሪያ ጎንደር ዋና ከተማ ሆነ ደብረ ታቦር ዙሪያ ከተማዎችንም ጨምሮ ሌሎችም ጎጃም አካባቢም እንዳለው ሁሉም ቦታ ላይ በጣም ሰፊ የሆኑ ማጥቃቶች ይሰነዘራሉ። በዚህም በርካታ የቡድን መሳሪያዎች ጭምር መኪናዎች ጭምር እንግዲህ አንዳንዶቹ ለሚዲያም ጭምር የደረሱበት ሁኔታ ስለሚኖር በርካታ ስራዎች ይሰራሉ። ጠላትም ይደመሰሳል። በተለይ ከስቦ ከማስከዳት እና ኃይሉን ከማሳሳት አኳያ አድማ ብተናው ኦልሬዲ እያለቀ ያለበት ሁኔታ ነው ያለው። አድማ ብተናና ሚሊሻ እያለቀ እየፈለሰ ያለበት ሁኔታ ነው ያለው። የቀረውም እንግዲህ ለመውጣት በዝግጅት ላይ ያለ በጣም በርካታ ነው ያለው። እንግዲህ በቀን በጣም ብዙ የአድማ ብተናና የመከላከያ አባላት ይከዳል። በእርግጥም እየሳሳ ያለበት ሁኔታ ነው ያለው። ኃይላችንም የበለጠ ክረምቱን መጠነ ሰፊ ማጥቃት እንደሚያደርግ የሚጠበቅም ትልቅ ዝግጅትም እየተደረገ ያለበት ሁኔታ ስላለ
አለ። ከዚያም ለመትረፍም ጭምር መዋቅሩን በማፈራረስ ረገድ በርካታ ስራዎች ተሰርተዋል። በውጊያም በርካታ ድሎች እየተገኙበት ያለበት ሁኔታ ነው ያለው። ሰራዊቱም በተግባር የሰለጠነውን ስልጠና በተግባር እየሞከረ ውጤት እያመጣበት ያለበት ሂደት ነው ያለው። ኑሮ ውድነት የምንበለው የሰላም እጦት የምንበለው በጣም በሰፊው ሀገሪቱ ላይ እየተጧጧፈ ያለበት ሁኔታ ነው ያለው። ይሄ መቀልበስ አለበት። ሰላም መምጣት አለበት። ሀገር መረጋጋት አለባት። ምቹ ኢኮኖሚ ያስፈልጋል። ወጦ መግባት የሚችል መኖር የተፈቀደለት ማህበረሰብ እንዲኖር ይገባል። ያን አላገኘንም። ያገኘንበት ሁኔታ የለም። ይሄ ነገር ሊቀለበስ የሚችለው አንድ የከስር መሰረቱ ይህን ስርዓት ነቅሎ በመጣል ብቻና ብቻ ነው። ይሄ ከሆነ ደግሞ የትኛውም አካል የትኛውም የማህበረሰብ ክፍል የዚህ ሁሉ ጉዳይ ሰለባ የሆነ ኃይል በሙሉ ይህንን ስርዓት ለመንቀል መዘጋጀት አለበት። ጥሩ ጅምሮች አሉ። በደቡብ ኢትዮጵያ፣ በሶማሌ፣ በአፋር፣ በኦሮሚያ፣ በወለጋ ጥሩ ጅምሮች አሉ። ጥሩ እንቅስቃሴዎች አሉ። በአማራም ብቻም ሳይሆን ይህን ነገር ሁሉም የዚህ ትግል አካል የሚሆንበትንና ወደ ትግሉ አጋዥ ሆኖ በቻለው ሁሉ ገብቶ ስራ የሚሰራበት ሁኔታ መፈጠር ይኖርበታል ብዬ አስባለሁ። ከዚህ በተጨማሪ ግን ይሄን የክረምት ወር በአግባቡ መጠቀም መቻል አለብን። የክረምት ወራቶችን በሚገባ ብዙ ስራዎች መሰራት እንዳለባቸው እንዲሁም ደግሞ ትልቅ ዝግጅቶችም ሲደረጉ የከረሙበት ሁኔታም እንዳለ ይታወቃል። የሚሰሩ ጠንከር ያሉ ኦፕሬሽኖች ጠላትን የማጽዳት ስራዎች ይኖራሉ። ለዚህ ህዝቡ በስነ ልቦናም በትጥቅም በስንቅም በየትኛውም ድጋፍ ራሱን ማዘጋጀት ይኖርበታል። ከዚህ በኋላ ለባንዳ የሚራራ ይኖረናል ብለን አናምንም። ስለዚህ በባንዳነት ሊሳተፍ የሚችል የትኛውም ኃይል ከየትኛውም የባንዳነት እንቅስቃሴ መቆጠብ ይገባዋል። የባንዳነት አካል የሆነው ሚሊሻ፣ አድማ ብተና፣ መከላከያ እነኚህ ኃይሎች አሁን ከሚያደርጉት የባንዳነት ሀገርን ህዝብን የማጥፋት ስራቸው መቆጠብ ብቻ ሳይሆን ራሳቸውን ለማዳንም ጭምር መሳሪያቸውን እየያዙ የታጠቁትን ትጥቅ እየያዙ ባይችሉም ሳይዙ ወደ ያገኙበት የፋኖ አደረጃጀት ራሳቸውን ለማዳን መሸሽ ይኖርባቸዋል። ይሄ ወቅት ስር ነቀል ማጥቃት የምናደርግበት ወቅት እንደመሆኑ መጠን ከዚህ ጥፋት ራሳቸውን ማዳን ይኖርባቸዋል። ምክንያቱም መኖር አለብን፣ ህዝባችን መኖር አለበት። በግልጽ ተናግሯል። አጠፋቸዋለሁ፣ እያፈረስኳቸው ነው ብሏል። መፍረስ አንፈልግም፣ መጥፋት አንፈልግም። ለዛም ተደራጅተናል። ይሄን ወቅት ተጠቅመን የከረምንበትን የቆየንበትን የረጅም ጊዜ ዝግጅት በሙሉ ወደ ማጥቃት ዘመቻ መግባታችን ስለማይቀር ለዚህ የትኛውም ኃይል ራሱን ማዘጋጀት እንዲኖርበትና ወደ ፋኖ እየተካተተ ለዚህ ዘመቻ ትምሪት እየተቀበለ ወደ ትግበራ የሚሄድበት ሁኔታ መፈጠር አለበት። ማህበረሰቡም ራሱን በዚህ እንዲያዘጋጅ በዚያው ውስጥ ያሉ አካላትም እየወጡ ሰራዊታችን እንዲቀላቀሉ ወደ ቤተሰቦቻቸው የመሄድና ራሳቸውንም ህይወታቸውንም የማትረፍ እድል ስለሚኖራቸው ቀድመው ይህንን ከማጥቃት በፊት እንዲያደርጉ ጥሪ ማቅረብ እፈልጋለሁ። በአዲስ አበባ የተጀመረው ልዩ ፍተሻ 3ኛ ሳምንቱን ተሻገረ። ህገወጥ የመሳሪያና የገንዘብ ዝውውርን ለመከላከል በሚል የተጀመረው ልዩ ፍተሻና ብርበራ በዋናነት ማንነትን ያተኮረ ዘረፋና እስር እንደሆነ ነው ለአንከር ሚዲያ ከተለያዩ የአዲስ አበባ አካባቢዎች የሚደርሱት ጥቆማዎች የሚያመለክቱት። የፋኖ ኃይል አዲስ አበባ ገብቷል፣ ሌሎች ኃይሎችም ሰርገው በመግባት አገዛዙን ከመሃል ሊንዱት ተዘጋጅተዋል በሚል ስጋት እየተናጠ የሚገኘው የአብይ አህመድ አገዛዝ አዲስ አበባ ላይ ከፍተኛ ብርበራ እያካሄደ ሲሆን ከአማራ ባሻገር የትግራይ ተወላጆችና የኤርትራ ዜጎች ላይ ያነጣጠረ ፍተሻና ዘረፋ እየተከናወነ ነው። ከቅርብ ቀናት ወዲህ ኤርትራውያን በተለየ ሁኔታ እየታሰሩ ሲሆን ወደ ተለያዩ ስውር እስር ቤቶች መወሰዳቸውንም ያገኘነው መረጃ ያመለክታል። የአዳነች አቤቤ አስተዳደር የአዲስ አበባን ሰላም ለማስጠበቅ በሚል በእድሜ የገፉ ነዋሪዎችን ጭምር ስልጠና እንዲወስዱ በማድረግ በከተማዋ በእያንዳንዱ ብሎክ የህዝብን እንቅስቃሴ የሚቆጣጠሩ የደንብ አስከባሪ ሰራተኞችን ያሰማራች ሲሆን ከኦሮሚያ ክልል ጋር በመተባበር በልዩ ሁኔታ የሰለጠኑ በሺዎች የሚቆጠሩ ሚሊሻዎችም በከተማ ውስጥ በተለያዩ ቦታዎች መስፈራቸው ታውቋል። የሰሞኑን ፍተሻና ዘረፋ በተመለከተ የዘውትር ተሳታፊያችንን ባጭሩ አነጋግሬዋለሁ። በአዲስ አበባ ከተማ ከ15 ቀን በፊት በጣም በተለየ ሁኔታ የፌዴራል ፖሊስ፣ የደንብ ማስከበር ጽሕፈት ቤት፣ የአዲስ አበባ ፖሊስ፣ ቀይ ቦኔት ያደረጉ የመከላከያ ሰራዊት አባላት ከወትሮ በተለየ ሁኔታ ከፍተኛ የሆነ በየሰፈሩ እየገቡ አሰሳና ህዝብን በማሸማቀቅ ላይ እየተገኙ ቢሆኑም በተለይ በዚህ 5 እና 4 ቀን ውስጥ ግን በህዝብ በጣም በብዛት በሚገኙባቸው አካባቢዎች ከበባ በመፈጸም ከምሽቱ 4 ሰዓት እስከ ንጋቱ 10 ሰዓት ድረስ በየቤቱ በመግባት ከፍተኛ ፍተሻ እየፈጸሙ እንደሆነና በተለይ አማራዎች ወይንም የአማራ ተወላጆች በሚወዙበት አካባቢ
ከፍተኛ የሆነ ፍተሻ ብቻ ሳይሆን ዘረፋ፣ ድብደባና ሰውሮ ይዞ በመጥፋት የደረሱበት እንዳይታወቁ እያደረጉ እንደሚገኙ ነው የደረሰኝ መረጃ የሚያመላክተው። በተለይ በአዲስ አበባ በተለያዩ የኮንዶሚኒየም አካባቢዎች ተለይተው የአማራ ክልል ተወላጆች ንብረታቸው እየተዘረፈ በሌሊት ያለምንም የፍርድ ቤት ትዕዛዝ ወረቀት ሳይዙ በሌሊት 4 ሰዓት ላይ የአንድን ቤት 10 እና 15 ፖሊሶች በመግባት ቤተሰቦቻቸውን በሌሊት በማስወጣትና ቤቱን ወረራ በመፈጸም ፍራሽ በማንሳት በመቅደድ ቁምሳጥኖችን በመበርበር የተገኘውን ጥሬ ገንዘብና ሀብል፣ ወርቅ ወይም ውድ ጌጣጌጦችን ዘረፋ እየፈጸሙ እንደሚገኙ ነው የደረሰኝ መረጃ የሚያመላክተው። የሰራዊቱ አባላት በተለይ የአብይ አህመድ የታጠቁ የሌሊት ቀማኛ ወንበዴዎች በከተማዋ ላይ ከፍተኛ የሆነ ሀብት ማካበስ ላይ እንደሚገኙ ነው የደረሰኝ መረጃ የሚያመላክተው። ይሄ ፍተሻ ከምን ጋር የተያዘ ነው? ከወትሮ ከዚህ በፊት ከነበረው የፍተሻ አይነት ጋር የሚለየው ምንድን ነው? ሰርጎ የገባ ኃይል አለ ብለው ሰግተው ነው ወይስ በምን የተነሳ ነው? በአዲስ አበባ መጠነ ሰፊ የሆነ የደንብ አስከባሪ አዳነች አቤቤ እያሰለጠነች ነው። ምናልባት በቀጣይ አዲስ አበባ ላይ የታቀደ ነገር ካለ ከዚህ በፊት ሲነገር የነበረው የኦህዴድ አዲስ አበባ የደገሰው ድግስ አለ። በብዙ ሺህ የሚቆጠር ዙሪያውን ከቦ የሚጠብቅ ኃይልም አለው። በውስጥም እንደዚሁ በደንብ አስከባሪ ስም እንደዚሁ ሰራዊት እያሰለጠነልና ምንድነው የፈራው? የገጠመው ኃይል ትክክለኛ የሆነ ምክንያት ያለው በመጥፋትና ባለመጥፋት መካከል እየታገለ ያለ ኃይል እንዳለ አሁን እየገባው መጥቷል። ያ በተለይ የአማራ ሕዝብ የደረሰበት አጠቃላይ በደል የትኛውም ኃይል እንደማያስቆመው ስለሚያውቅ የበለጠ እየተደራጁ እንዳይሄዱ በአማራ ክልል እየተደረገ ያለው ጦርነት ወደ አዲስ አበባ እንዳይመጣ የሴፍቲኔት ተጠቃሚዎችን በተለያየ አጋጣሚ የመንግስት ተቋማት ሰራተኞችን በሌሊት አውጥቶ ከ60 ዓመት ያላነሱ ሽማግሌዎችን አሰልጥኛለሁ ብሎ ከ300 ከ400 ሺህ በላይ በአንድ እዚህ አሰልጥኛ አስመርቂያለሁ ያላቸው የሰላም ሰራዊት ያላቸው የውሸት እንደሆነ፣ ነገር ግን በየቀኑ መንግስት ሽብርና ስጋት ውስጥ እንደሆነ ራሱ በሚፈጽመው በህዝብ ላይ በሚፈጽመው በደልና አጠቃላይ ጅምላ ፍረጃና ፍጅት አዲስ አበባ ከተማ ላይ እንቅልፍ ተኝቶ ማደር እንዳልቻለ ነው። ምክንያቱም በአማራ ክልል እየተፈጸመ ያለ ወንጀል በሂደት የፈለገውን ያክል ኃይል ቢያስቆምም ወደ አዲስ አበባ ከተማ መምጣቱ እንደማይቀር ስለሚያውቅና እሱም ራሱ ገብቷል ብሎ ስለሚያምን አዲስ አበባ ከተማ ላይ ገብቷል፣ ኃይሉ ተጠናክሮ ገብቷል። ስለዚህ በማንኛውም ጊዜ አዲስ አበባ ከተማ ላይ እጠቃለሁ የሚል ፍርሃት ስላለበት ስልጣኑ ወንበሩ አስጠብቆ ለመቆየት አዲስ አበባ ከተማ ላይ ህዝቡ የፋኖን መምጣት በደንብ ተደራጅቶ እንዳይጠብቅ ለማድረግ የታሰበ ህዝቡን አሸማቆ አንገት ለማስደፋት ሰራዊቱ ደግሞ ተበረታቶ የበለጠ ጥበቃ እንዲያደርግ ዘረፋ በመፈጸም በተስፋ ብቻ ሳይሆን ከኪሱ የሞላ ገንዘብ ወርቅ ሽጦ ቤተሰቦችን የሚያስተዳድርበት በዘረፋ ያገኘውን ሀብት ቤተሰቦችን እንዲያስተዳድርበት ለማድረግና በአጠቃላይ ሰራዊቱ ከእጁ እንዳያመልጥ ለማድረግ በዘረፋ እንዲሰማራ በማድረግ ምናልባት የገባ መሳሪያ አለ የገባ ኃይል አለ ብሎ ወይንም የሰለጠነ ኃይል ገብቷል ወደ አዲስ አበባ ብሎ ካመነ እነዚህን ሰዎች ፈልገው እንዲያድኑት ነው። ነገር ግን ይህ አይደለም። እየፈተሹት ያለው አፈታተሽ የሀብት ፍለጋ ብቻና የአማራን አዲስ አበባ ላይ ያለ የአማራን ባለሀብት የአማራን የመንግስት ሰራተኛ የአማራን ነጋዴ ጥቃቅን ነጋዴዎችን ሳይቀር ሱቆቻቸውን በሌሊት እየከፈቱ እየገቡ ፍተሻ በማድረግ ልክ እንደ ገቢዎች ሚኒስተር ሁሉ የታገኘው አንተ ወጣት አይደለህም እንደ እያሉ እየደበደቡ እየቀሙ ንብረትን እየዘረፉ ነው። ግን በአጠቃላይ ግን የስርዓቱን መረበሽና የስርዓቱን መፈራረስ የሚያሳዩ ምልክቶች አዲስ አበባ ከተማ ላይ እየታዩ እንደሆነ ነው መረዳት የቻልኩት። መሳይ በመጨረሻም የአብይ አህመድን ማብራሪያ ለመስማት የተጠሩ የፖለቲካ ፓርቲ አመራሮች በምግብ መብላት መርሃ ግብር ወቅት ግርግር በመፍጠር አሳፋሪ ተግባር ሲፈጽሙ እንደነበረ ተገለጸ። ድግስ ጠርቶ ያበላቸው የብልጽግና ፓርቲ እነዚህን በተቃዋሚ ስም የተሰበሰቡ ግለሰቦችን አሳፋሪ ድርጊት በቪዲዮ ቀርጾ መያዙንም ለአንከር ሚዲያ የደረሰ መረጃ አመልክቷል። ምግብ ሲሻሙ የሚታይበት ትዕይንት ሆን ተብሎ በብልጽግና ፓርቲ በኩል ተቃዋሚዎችን ለማዋረድ የተደረገ ሴራ ነው ቢባልም የተጠሩት ግለሰቦች ስብዕናቸውና በፖለቲካው ያላቸው አቅም ማጣት የፈጠረው የባህሪና የአስተሳሰብ ችግር ጭምር ውጤት እንደሆነም ጉዳዩን ሲታዘቡ የነበሩ አንድ የፓርቲ አመራር ለአንከር ሚዲያ ገልጸዋል። ህዝቡ ምን ያህል በችግርና በረሃብ ላይ እንዳለ የሚያሳይም አንድ የቪዲዮ ምስል በማህበራዊ ሚዲያ በቅርቡ መለቀቁ ይታወሳል። የአዳነች አቤቤ ሰልጣኞች
የሆኑት የደንብ አስከባሪዎች በምግብ ግብዣ ወቅት ምግብ በማለቁ ሲሻሙና መሬት የወደቀውን ለማግኘት ሲታገሉ የሚያሳየው ቪዲዮ በማህበራዊ ሚዲያ ከተለቀቀ በኋላ የብዙዎች መነጋገሪያ ሆኖ መቆየቱ የሚታወስ ነው። አብይ አህመድ ለ3 ቀናት በአፍሪካ ልህቀት ማዕከል አልጋና ምግብ አዘጋጅቶ ሲያዝናናቸው የቆዩትና በ3ኛው ቀን በቤተ መንግስት ፖለቲካዊ ትምህርት ለመማር ከአብይ ስር የተቀመጡት እነዚህ የፖለቲካ ፓርቲ አመራሮች ለአብይ አህመድና ለብልጽግና ፓርቲ ምስጋናና ውዳሴ በማቅረብ ላይ ያተኮረ ንግግር ማድረጋቸው እጅግ የሚያሳፍር ድርጊት ነው ሲሉ የመላው ኢትዮጵያ አንድነት ድርጅት መኢአድ የህዝብ ግንኙነት ክፍል ኃላፊ አቶ ታጠቅ አሰፋ ለአንከር ሚዲያ ገልጸዋል። እንደ ኦሮሞ ፌዴራሊስት ኮንግረስ ኦፌኮና ኦሮሞ ነጻነት ግንባር ኦነግ ሁሉ በአብይ አህመድ መድረክ ላይ ያልተገኘው መኢአድ የአብይ አህመድን ዲስኩር ለመስማት ጊዜ የለንም ሲል ጥሪውን ውድቅ አድርጎ አለመገኘቱን አስታውቋል። ውይይቱን እንድናደርግ ጥሪ ተደርጎልን ነበረ። ጥሪው የያዘው መልእክት ለኮሪደር ልማት ጉብኝትና ውይይት የሚል ነው። በዚህ አጀንዳ ላይ እንደ መኢአድ እንደ ተቃዋሚ ፓርቲ እዛ ቦታ ላይ ተገኝቶ መወያየት በህዝብ እንባ ላይ መቀለድና በህዝብ ቁስል ላይ ጨው እንደመነሰስ ስለሚቆጠር በዚህ ፕሮግራም ላይ መገኘት ተገቢ አልነበረም። አልተገኘበት አምነንበት ነው ያልተገኘ ነው። በፕሮግራሙ ላይ ተገኝቶ ጥያቄ ጠይቆም ጥያቄ የሚመልስ ስርዓት ነው ብለንም በዚህ ሰዓት አናውቅም። ስርዓት አሁን ጥያቄ መልሶ ለዚህ ለውጥ ያመጣል የሚል እምነት የለም። በጣም ቆየ ይሄ ነገር ረጅም ጊዜ ሆኖታል። ይሄ ሊሆን እንደማይችል በደንብ አረጋግጠናል። ብዙ ጊዜ ጥያቄ ጠይቀናል። ብዙ ጊዜ ደብዳቤ ጽፈናል። በብዙ መግለጫዎች ጥያቄ ወደ ህዝብም ወደ ልጁም ፎርዋርድ አድርገናል። ግን ማላገጫ የሚሆነው ለማላገጥ እዛ ቦታ ላይ መገኘት ተገቢ አይደለም። መድረኩ ተካሄደ፣ በተለያየ መልኩ በቴሌቪዥንም ተከታተል ነው። እንዴት አያችሁት? ግን መድረኩን ብዙ አስተያየት እየተሰጠበት ነው። እንደ አንድ የፖለቲካ ፓርቲ አመራር በተለይም ደግሞ የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት አለ። ምክር ቤት ውስጥ እንዳላችሁ እገምታለሁ። በዛ ደረጃም የቀረቡ ሰዎች ናቸው ከአብይ አህመድ ጋር ሲነጋገሩ የነበሩት። ሲነጋገሩ ማለትም ይከብዳል ሌክቸር ወይም ደግሞ ትምህርት ሲሰጣቸው የነበሩት። ግን እንዴት አያችሁት? አጠቃላይ መድረኩ በእንደዚህ አይነት ሴታፑ የመድረኩ አጠቃላይ አብይ አህመድ ከላይ ተቀምጠው ቁልቁል ሌሎቹን እያየ እንዲህ አይነት ምክክር አለ ወይ በፓርቲዎች መሃል? ያሳፍራል። እንደዚህ አይነት ይሄ ተፎካካሪ ፓርቲ ብለውታል እነሱ እንጂ እንኳን ተቃዋሚ ብለን ነው የምናውቀው። ምክንያቱም ለፉክክር የሚያመች ሜዳ የለም። ተቃዋሚ ማለት በራሱ ችግር ያለው አይደለም እና ተፎካካሪ ፓርቲ ተብሎ ተቀምጦ እዛ ተፎካከረው አካል ጋር ንጉሱ ከላይ ከታች ያለው ደግሞ እድል ስጠኝ እያለ እየለመነ በጣም በሚያሳፍር ሁኔታ እድል እንኳን ሲያገኝ አፋሽ አጎንባሽ አወዳሽ ሆኖ መቀመጥ በጣም ያሳፍራል። ይዞ የተነሳ የህዝብ ጥያቄ ምንድን ነው? ህዝብ እያለቀሰ እንባው ሳይደርቅ እያለ በረሃ ብሎ እየተቆላ በብልጭልጭ ልማት ከቤት ንብረቱ ተፈናቅሎ በስቃይ ላይ ያለን ህዝብ በዚህ ህዝብ ላይ በቁስሉ ላይ ጨው እንደመነስነስ ሚጥሚጣ እንደመነስነስ ነው የሚቆጠረው። በመድረኩ የነበረው ውይይት ስንበለው ያው እንዳልከው ሌክቸር ነው ሲደረጉ የነበሩት። ይሄ ሊጠበቅ የሚችል ነው። ተደጋጋሚ አይተናቸዋል። እንደ ተቃዋሚ ፓርቲ ሆነው የሚቀርቡ ሰዎች እውነት ለመናገር ምንድን ነው የሚቃወሙት? የተነሱለትስ ዓላማ አላቸው ወይ? እውነት በፕሮግራም ነው ወይ የሚመጡት? ስታይ ምንም ፕሮግራም ያላቸው አይመስልም። ለኢትዮጵያ ህዝብ የማይመጥን ነው። እዛ ቦታ ላይ የሚገኙ አካላት በእለቱ የሚዘጋጅ ቡፌ አለ። ከቡፌው ተቀራምቶ ከመመለስ ውጪ ሌላ ዓላማ ብለው የተነሱለት የቆሙለት ዓላማ እንዳለ ሁሉ አይታየኝ። ምንድን ነው የተነሱት ጉዳዮች? አብይ አህመድ ተቃዋሚዎች የሉም እስከ ማለት የደረሰ ሀሳብ የላችሁም እያላቸውም ከመድረኩ የሚሰማው ነገር የሱን ውዳሴና ሙገሳ ነው። እንኳን አይደለም የምትሰራው ህልምን ሁሉ እንዴት እንደምንወደው የሚሉት ሰዎች ናቸው የተሳተፉት። የግንዛቤ ማነስ ነው፣ የሆድ ጉዳይ ነው። ምን እንበላቸው? ለአቅመ ፖለቲካ ያልደረሱ ማተም በቦርሳቸው ይዞ የሚዞሩ ለብልጽግና መሪና ለብልጽግና ፓርቲ እድሜ የሚለምኑ ሆነው ነው ያገኘናቸውና እናንተስ ምን ተሰማችሁ? በመድረኩ ላይ የሰማችሁት ነገር? እውነት ለመናገር ይሄንን መድረክ ጨርሶ መከታተል ለጤና ችግር ያመጣል። መድረኩ በጣም አሰልቺ ከሚባል መድረክ አንዱ። ይሄንን በትዕግስት ጨርሶ የተከታተለ ሰው የሚደነቅ ነው። ግን እኔ በበኩሌ ሙሉን ለመከታተል የሚያስችል እንትን የለኝም። ምክንያቱም በጣም ተደራራቢ የሆኑ ችግሮች አሉ እዚህ ሀገር ላይ። አንዱን ከአንዱ በየደቂቃው በየሰዓቱ የሚሰራው ነገር በጣም እንትን ስለሆነ እሱ ላይ ስንረባረብ የእነሱን መድረክ ቁጭ ብሎ መከታተል በራሱ ስራ መፍታት ነው። በጣም አስቸጋሪ
ነገር ነው። ሀሳብ የላችሁም ይላቸዋል ፊት ለፊት ቁጭ አድርገው። እውነቱን ነው። እዚህ ላይ ምንም አልተሳሳተም። እዛ የተሰበሰቡ ሰዎች ሀሳብ ቢኖራቸው ከሱ ጋር ቁጭ ብለው ከሱ እድል አይጠይቁም ነበር። ሀሳብ አላቸው ብሎ ማመን አይቻልም። እውነት ለመናገር በፕሮግራም የሚመራ ዕለታዊ አጀንዳ ዕለታዊ ግብዣን እየተከተለ እዛ ቦታ ላይ ጊዜውን ሲያቃጥል አይኖርም። እዚህ ላይ የተሳሳተ አይመስለኝም ሀሳብ የላችሁም ለማለቱ ማለት ነው። እና እዛ ያሉት ሰዎች ሀሳብ የላችሁም ሲባሉ ሀሳብ አለን ብለው ሀሳባቸውን ፕሮግራማቸውን ይዘው መውጣት ነበረባቸው። እዛ እሱን አወድሰውና አንግሰው ከሚመለሱ ማለት ነው። በጥቅሉ እንደ ተቃዋሚ የፖለቲካ ብሎክ ሳየው እነዚህ አካላት ለሆነ ዓላማ በኢኩዌተር የተፈለፈሉ ለሆነ ቀን የሚያስፈልጉ ለድምፅ የሚያስፈልጉ ገዢው ፓርቲ ተደግፈው ሆኖ ያሉ ናቸው። እስከሆነ ቀን ድረስ አንድ ቀን ስለሚያገለግሉ ስለሚቆሙት በተለያየ ድጋፍ እስከፈለገው ጊዜ ድረስ ያቆያቸዋል። ዛሬም እንደዚሁ ነው። ስላንተም በህወሓት ጊዜ የነበረ ትሬንድ ነው። ይሄ የቀጠለ ትሬንድ ነው እና ህዝቡ መለየት አለበት። ከማን ጋር መቆም ያለበት፣ ምን አይነት ትግል ነው ማድረግ ያለበት፣ እውነት ሊታገሉለት ነው ወይስ ሊሸጡት አሰፍተው ያሉ ናቸው? ይህንን መለየት መቻል አለበት የኢትዮጵያ ህዝብ።